ለምንድን ነው የመታኝ? ምን ልትሰሪ ነው የመጣሽው? አንቺ ያምሻል እንዴ? ከአደይ ጋር እንደዛ ራቁት ሆኖ ነው ያየሽው? አሁንም ተስፋ ቆርጪ? እና ታዲያ እኔ ምን አገባኝ? አይደለም ከአደይ ጋር ለምን ከማንም ጋር አይሆንም? ከኔ ጋር እንደዚህ አይነት ጨዋታ ባትጫወቺ ጥሩ ነው። ያለበለዚያ ግን ከኔ ጋር ትልቅ ችግር ውስጥ ነው የምትገቢው። የላም ቤት ታውቂዋለሽ እንዴ? ኤላኔ ልቡ ተሰብሯል። በታይ ኩርምት ብሎ እንዴት እንደሚያሳዝን። ታይ ትልቅ ሰው ነሽ፣ አሁን አድገሻል። በቃ ሊዲያ በእናትሽ አደይን ያስሻታል እንዴ? ስታየኝ አደይ ጠባቂ መስላለሁ እንዴ? አደይ ልልት እንጂ በእናትሽ እየቀለድኩ አይደለም። የት እንዳለሽ ታውቂያለሽ? እኔ ለራሴ እዚህ ነደርኩትኝ። በእናትህ አጭቅጭቀኝ እንዴ! ከእንቅልፌ ቀስቅሶ አደይ የታለች ይለኛል እንዴ? ያማል እንዴ? አሁን ውጣ ልልተኛበት። እዚህ ቤት ያሉ ሰዎች እንዳለ ጤና የላችሁ። አንቺ ነሽ ጤና የሌለሽ። እሺ ትንሽ ፍቅር አደይን አይተሻታል እንዴ? ዴቭ ተነሳ እንዴ? አዎ ተነስቻለሁ። አደይስ በእናትሽ? ማታ እኮ አምሽተህ ስለተኛ በጠዋት የምትነሳ አልመሰለኝም ነበር። ምን ፈልገህ ነው? ቁርስ ላቅርብልህ ተሰርቷል። ቁርስ አይደለም የፈለግኩት። አደይን አይተሻታል? አደይን ነው እንዴ? እሷማ ኤላ ጋር ሄዳለች። ኤላ ባለፈው እሱ ጋር ሄዳ ትሰራለች እንዳልሽው ላግሻት? ሀረን ያላኳትም ራሷ ነች ፈልጋ ላግዘው ብላ ሄደችው። ማ አደይ? አዎ ዳይስፖራ ነው ምናምን ስላት መሄድ ፈለገች። ህፃን ልጅ አይደለችም መቼም ምን ያልከለክላትም። ምን ነው ችግር አለ? አይ የለም። ቆይ አደይ ምን ስለሆነች ነው ይህን ያህል የምትፈለገው? ደግሞ ምን ፈለግ? ልጁዬ አንድ ነገር ላስቸግርሽ ነው። ምን ልታስቸግረኝ ነው? ሁሌ እንዳስቸግርከኝ አይደል እንዴ? ይሄ ቀለል ያለ ነው። እሺ ንገረኝ፣ ምንድን ነው? የኤላን ቤት ታውቂዋለሽ እንዴ? ኤላኔ ቆይ ከመቼ ወዲህ ነው ደግሞ ያንቺውን? እሺ ይሁን። አዎ ኤላ አንቺ ቤቱን ታውቂዋለሽ? አሁን እንደ ወንድም ሄደ እህቴን ወሰድክብኝ ምናምን ብለህ ጓልትል ባለው ነው። ለዛ አይደለም እባክሽ። ለምን? ለጥብቅ ጉዳይ ስለፈለኩት ነው። እንጣ እሺ ልደውልለት። ቆይ ስልኬስ? ሊዱ በኋላ ትደውይለታለሽ ማለት መንገድ ላይ እየሄድን። አይ እሱ ቤቱ ሲኬድ ካልደወልለት ደስ አይለውም፣ ትንሽ ይደብረዋል እኮ። መንገድ ላይ እየሄድን ትደውይለታለሽ። ባይሆን ልብስሽ ላምጣልሽ የኔ ውድ። እሱን አምጣልኝ። ለምንድን ነው የመታኝ? ምን ልትሰሪ ነው የመጣሽው? ልትሰርቂ ነው የመጣሽው? ኧረ ልሰርቅ አይደለም። እና ምን ልትሰሪ ነው የመጣሽው? ፍቅር ልካኝ ነው። ፍቅር ልካኝ ነው? እና እየመጣሁ ነው አትይም? አትደውይም? ምነው ሰው ቤት ዘው ብለሽ የምትገቢው? ከየት ነው የመጣሽው? ከቤት። ከቤት? ታዲያ ከየት ትመጫለሽ? ምን ልትሰሪ ነው የመጣሽው? ፍቅር እኮ ሂደሽ አጽጅለት ደግሞ ሰው አይኖርም ብላኝ ነው። አንተ እንዳለ አላወቅኩም፣ ይቅርታ። እርግጠኛ ነሽ ፍቅር ናት የላከችሽ? አዎ ሂደሽ ቤት አጽጅለት ምግብም ስሪለት ብላ ቁልፍ የሰጣችኝ እኮ እሷ ናት። በእናትሽ ይቅርታ አድርጊልኝ። እኔ እኮ እንደዛ አልመሰለኝም ነበር። እኔ ልትሰርቂ የመጣሽ መስሎኝ ነው። በጣም ይቅርታ። ችግር የለውም። ጎዳውሽ እንዴ? አይ ብዙም አይደለም። ሆስፒታል ውሰድሽ? ኧረ እዛም ያደርስ አይደለም። በቃ እኔ ስራዬን ሰራርቼ ልሂድ። እንዴ እንደዚህማ ሆነሽ ምንም አሰሪም። ባዩን በበረዶ ልሽልሽ። አደይ የለም ዳዊት እንትን አዝጅለት ብላኝ ከዛ ፍቅር ልካኝ እኮ ነው። ቁልፍ ልትሰጠኝ ነበር። ዳዊት አንተ ግን ምን አይነት ሰው ነህ? ስትታይ እኮ ደህና ሰው ነው የምትመስለው። በጠዋት አትምጪ በርሳ ታንኳኪ አትግቢ የምትለኝ ለካ እሷን እያስገባህ ነው። አንቺ ግን ቆይ ምን አይነት ሴት ነሽ? የመጡትን ወንዶች ሁሉ ምንድን ነው የምታስነኪያቸው? ምን ትመስላለህ? ጭራሽ እጄን ትይዘኛለህ? ልቅቅኝ። አንቺ ደግሞ እንገናኛለን። በቃ አንቺ ተረጋጊ። እነሱን እናስረዳቸዋለን። እሺ በቃ ልሂድ።
ህልሞና ኑሮ በሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል እንኳን ባይችሉ ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድመው ለተመዘገቡ 20 ሰዎች እንዲሁም ደግሞ በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። አደይ፣ አንቺም እንደ ብዙዎቹ አይነት ሴት ነሽ ማለት ነው። ጭራሽ ከገመቶች ተቃራኒ ነሽብኝ። አንቺ አልታመንሽ፣ ማንም ሊታመን አይችልም። ምን አለ ባልመጣ፣ ምን አለ ባላየሁሽ። እንደወደድኩሽ በቀረው ነውርሽን ባላይ ኖሮ ወድጄሽ ቀር ነበር። ለነገሩ እንኳንም በጊዜ አወቅኩት። እሺ ብለሽም ቢሆን ኖሮ የኔ ራሴን አልሆንም ነበር። እንኳን በጊዜ አወቅኩት። አደይ እንደዚህ ናት ብሎ ለማመን በጣም ይከብዳል። ምኑን ያሳየኝ ፈጣሪ። ሲታይ እኮ ደግሞ ደህና ልጅ ነው የሚመስለው። ቤቴ ማንም ሳይመጣም፣ ቤቴ ሴት አይመጣም፣ ሳትደውይ እንዳትመጪ ማንም ሳይመጣም እያለ ሲሰክሰኝ ነበር ማለት ነው። ወይኔ ሊዲያ፣ ደግሞ እኮ በደህና ሰው ቢቀይረኝ አይቆጨኝም። በዛች ሰራተኛ መሆኑ ነው። ጭራሽ ራቁቱን ከሷ ጋር አንድ ቀን ከኔ ጋር እንኳን እኮ እንደዛ ሆነን አናውቅም። ወይኔ ሊዲያ፣ ቆይ ግን ምን ብታስነካው ነው ይሄን ያህል? ምን አይነት ሴት ብትሆን ነው? ዛሬ ወንዶች ሁሉ አብደዋል እንዴ? ምን ሆነ ነው ይሄ ደግሞ? ወይኔ ሊዲያ፣ አሁን ምን ማድረግ ነው ያለብኝ? አንበሳ፣ ዛሬ ምን ብቻ? ይቅርታ ብርሃን፣ ዛሬ ብቻዬን መሆን እፈልጋለሁ። እሺ? የምርህን ነው ዴቭ? አዎ የምሬን ነው። ምንድን ነው የተፈጠረ ነገር አለ? ብዙ ነገር። ሰውን ማመን ቀብሮ ነው ሲባል አልሰማሽም? እሱን እዚህ ጋር ምን አመጣው? ወይንስ አላምንሽም እያልከኝ ነው? ያንቺን አላውቅም። ብዙ ሴቶች ግን ስትቀርቢያቸው ጨዋ መስሎ ይቀርቡሽና ከጊዜ በኋላ ግን ትክክለኛ ባህሪያቸው ፍንትው ብሎ ያሳያል። አልገባኝም። ምን ሆነ ነው? ያመንኳትና ያፈቀርኳት ሴት ነበረች። እና ምን ተፈጠረ? ምን ፈልጋ እንደሆነ ባላውቅም ከአንዱ ጉያ ስር ሽጉጥ ብላ ላገኘኋት መሰለሽ። አንዳንድ ጊዜ ሴቶች ወይም ሰዎች በአጠቃላይ ጥቅመኞች ይሆናሉ። አዎ ልክ ነሽ። እኔ ግን እሷን የተለየች ጨዋ፣ ክፋት ያለበት ሁሉ የሌለች እንደዛ አድርጌ ነበር ለልቤ ነገርኩት። ስህተቱ ያለኝ የጀመረው እሷን ከሌሎች ሴቶች የተለየች አድርጌ ማሰብ አልነበረብኝ። ይቅርታ ብለሃል። አሁን ብቻ አንቺ ደግሞ ምን ሆነሽ ነው ዛሬ ፊትሽን የጣልሽው? ቴዲ እንዴት እንደሚያሳዝን ዛሬ። ዴቭ ምን ሆነ? ልቡ ተሰብሯል። በታይ ኩርምት ብሎ እንዴት እንደሚያሳዝን የድሮ ዴቭ አይመስልም። ቆይ ምንድን ነው የተፈጠረው? በጣም የሚያምናትና የሚያፈቅራት ልጅ ነበረች እና ከሌላ ሰው ጋር አጉል ቦታ አይቷት ነው መሰለኝ በጣም አዝኗል። የቅድሙ ነገር ዴቭን ጎድቶታል ማለት ነው። ፍቅረኛ ባይሆንም እውነቱን ማወቅ አለበት፣ መጎዳት የለበትም። በቃ ይቅርታ መጠየቅ አለብኝ።
ነው እህቴ? ፈዝሻል? አይ ምንም። አንተ ደግሞ ምንድነው እንደዚህ ተግዘ የተቀመጥከው? ይኸውልሽ ሊዲያ፣ በቃ እዚህ ያለን ቆይታ ይበቃናል። ወደ ቤት እንሂድ። እሺ? ምን ማለት? ይሄማ በጭራሽ አይሆንም። ለምን እንዴ? ራስሽ አይደለሽ እንዴ እዚህ መቀመጥ አልፈልግም፣ አልተመቸኝም፣ መሄድ አለብኝ ምናምን ስትይ ነበር። አሁን ቆይ ምን ተገኘ? ኤላን ትቼ መሄድ አልፈልግም። ሄላ፣ አንቺ አምሻል እንዴ? ከአደይ ጋር እንደዛ ራቁት ሆኖ ነው ያየሽው? አሁንም ተስፋ ቆርጪም? እና ታዲያ እኔ ምን አገባኝ? አይደለም ከአደይ ጋር ለምን ከማንም ጋር አይሆንም? እኔ እኮ ሊዲያ ነኝ። እንዴት አድርጌ ራሴ ማድረግ እንዳለብኝ ደግሞ አውቃለሁ። የብርሽን አንቺ ግን እንደምትዩ ትወጂዋለሽ እንዴ? አዎ በጣም ነው የተመቸኝ። ገና እንዳየሁት እኮ ነው የወደድኩት። ደግሞ ደስ የሚል ልጅ ነው። ታዲያ የምትወጂው ልጅ ከሌላ ሰው ጋር ራቁቱን ተቃቅፎ እያየሽው ምንም አይመስልሽም ማለት ነው? ተስፋ ትቆርጪም እንዴ? በቃ ችግር የለውም። ይቅርታ ከጠየቀኝ እንታረቃለን። ምን አለ ለእኔም እንዳንቺ አይነት ድንጋይ ልብ በሰጠኝ። ድንጋይ ልሰድበኝ ነው እንዴ ጠራኸኝ? ሲያስጠላ። በጥቂት ጊዜ እንደያዘሽ እንደ ጉንፋን በጥቂት ጊዜ ይለቅሻል። ማን ነው? ሌላ ፍቅር ነኝ። ግቢ። አንተ ምንድነው ሰው ሲጠፋ ጠፋሽ አይባልም እንዴ? ቁጭ በይ። ቆይ ምን ማድረግሽ ነው? ምን አደረኩ? ለእኔ ሳትነግሪ ለምንድን ነው አደይን ላክሻት? እንዴ ደጋግሜ እኮ ደውዬልህ ነበር። ፍቅር፣ እኔ እንደዚህ አይነት ቀልድ አይመቸኝም። ገባሽ? እንዴ ኤላ ተረጋጋ እንጂ። ትሰሚኛለሽ? ማንም ያለ እኔ ፍቃድ ቤቴ እንዲመጣ አልፈልግም። ተረዳሽኝ? እኔ እኮ እንደዚህ የምትሆን አልመሰለኝም ነበረ። መታ ቤት እንድታጸዳል ፈልጌ ነው። ከኔ ጋር እንደዚህ አይነት ጨዋታ ባትጫወቺ ጥሩ ነው። ያለበለዚያ ግን ከኔ ጋር ትልቅ ችግር ውስጥ ነው የምትገቢው። እሺ እሺ። ኤላ አውቃለሁ እኮ ከበፊት ጀምሮ ብቸኝነት እንደሚያስደስት፣ ግን ደግሞ የተዘጋ ቤት ስለነበረ መታ እንድታጸዳል ፈልጌ ነው። እሺ ፍቅር፣ አሁን ግን ጥሩ ስሜት እየተሰማኝ አይደለም። ከቻልሽ ውጪልኝ። እሺ መታ ምግብ እንድሰራልህ ልላካት? ባይሆን አደይን ስላስቀየምኳት እኔ ቤት መጥቼ ይቅርታ ጠይቃታለሁ። አንቺ ግን ከቻልሽ ውጪልኝ። ዳዊት፣ ይኸውልሽ አደይ፣ አልጋው ተነጥፏል፣ ቤቱም ተጸድቷል። ስለዚህ ምንም አያስፈልገኝ። አመሰግናለሁ። ዳዊት በጣም ይቅርታ። ነገሩን አስረድቼ ይቅርታ ልጠይቅ ነው የመጣሁት። ይቅርታው አያስፈልግም። ምናልባት እኔ ይሆናል የተሳሳተ ቦታ ላይ ያለሁት። ቆይ ምንም ነገር ሳትሰማ ክፉ ነገር ካፌ አይወጣ። ሁሉንም ነገር ላስረዳ። እየከርሽኝ ነው? ይኸውልህ ዴቭ፣ ሁሉም ነገር የተፈጠረው በአጋጣሚ ነው። አንተ እንዳሰብከው ደግሞ ሊሆን አይችልም። አደይ፣ አንቺ እኮ በፍጹም እንደዚህ አይነት ሴት አትመስይም። ምን መሰለህ፣ ፍቅር ቤቱን አጽጅለት ብላ ልካኝ እኮ ቤቱን ከፍቼ ገብቼ እያጸዱ ከሻወር ወጥቶ ድንገት እኔን ስላልጠበቀ ደንግጦ በጥፊ መቶኝ እሱን እያየልኝ ነበር እናንተ የመጣችሁ። በጥፊ መታኝ? ራቁቱን እጁ ጉንጭሽ ላይ ተቀምጦ? እንዴ ከሻወር እኮ ነው ወጣ ያልኩ። ይኸውልሽ አደይ፣ አንቺ ምንም ብትይኝ አምንሻለሁ፣ ግን እባክሽ እኔን እንድትጎጂኝ አልፈልግም። ዳዊት፣ እንግዲህ ሁሉንም ነገር ሰምተሃል። እንደምትረዳኝ ደግሞ ተስፋ አደርጋለሁ።
ሁሉንም ነገር ማስረዳ ካንተ ጋር ምንም ኖሮኝ ሳይሆን እንድታዝንብኝ ስለማልፈልግ ነው። አደይ እውነቱን ልንገርሽ፣ እኔ ከአንቺ ጋር ቀልዶ ጨዋታ አይደለም የፈለግኩት፣ ለቁም ነገር ነው የፈለግኩሽ። ታዲያ ይቅርታ አረክልኝ? አዎ፣ እንዴት አላደርግልሽም? የነገርኩህን ሁሉ አምነህ ይቅርታ ስላረክልኝ አመሰግናለሁ። እኔም በጣም አመሰግናለሁ አደይ። አክብረሽኝ እዚህ ድረስ መጥተሽ ሁሉንም ነገር ስላስረዳሽኝ በጣም አመሰግናለሁ። እኔም ባልሆነ መንገድ ስለተረዳሁት በጣም ይቅርታ። በቃ እኔ ቆንጆ እራት ሰርቼ ላምጣልህ። ደስ ስለሚላት አሁን ሄሎ እማዬ፣ እንዴት ነሽ? እኛ ደህና ነን። ደህና ነሽ? አዎ ጠፍቼዋል እኮ ስራ ይዤ እኮ ነው። ደህና ነን እኛ። አንቺ እንዴት ነሽ? ኧረ አታስቢ፣ ብርሃን ደህና ናት። ምን ትሆናለች? አዎ ጥሩ ሰዎች ናቸው ብዬሽ የለ ምንም አይሉንም እኮ። እሺ ኧረ ችግር የለውም። ይኸው አጠገቤ ነች፣ አዋሪያት። ሄሎ እማዬ፣ እንዴት ነሽ? ደህና ነኝ እኔ። ያው ኧረ ተሽሎኛል፣ በእውነት ተሽሎኛል እማዬ። ለምን ትጨነቂያለሽ? አንቺ አትጨናነቂ። እኔ አሁን እዚህ ያለሁበት ደግሞ በጣም ተመችቶኛል። እህቴም ደግሞ እየተንከባከበችኝ ነው። አዎ ያለንባቸውም ሰዎች በጣም ጥሩ ናቸው። አትጨነቂሽ እማዬ፣ እኔ ደህና ነኝ። እሺ እንኪ ያው እህቴን አውሪያት። እሺ እማዬ፣ ቻው፣ እወድሻለሁ። እሺ እሺ። ሌላ በቃ የሚያስፈልግሽ ነገር ካለ ደውይልኝ። እሺ እሺ እሺ፣ እኛም እንደውላለን። ቻው። ተጨንቃለች እኮ በጣም። እንዴት እንዳናፈቀችኝ እናቴ። በደንብ ይሻልሽ እና ትሄጃለሽ። እስኪ ፈጣሪ ያውቃል። ሰላም ነው አደይ? ውስጥ ሳጣሽ እኮ ነው እዚህ የመጣሁት። እዚህ እኮ ስራ ይዤ። ምን ነው ፈለከኝ እንዴ? ለባለፈው ጉዳይ ይቅርታ ልጠይቅሽ ነበር። ወይ ኤላ፣ እዚህ ድረስ እኮ መምጣት አይጠበቅበት ነበር። ደግሞ ባለፈውም እኮ እዛው ጠይቀኛል። ልክ ነሽ፣ ግን ደግሞ ውስጤ ምንም ልክ ሊሆን አልቻለም። ለዛ ነው ይቅርታ ልጠይቅሽ የመጣሁት። ችግር የለውም አታስብ። ደግሞ እኮ አልፏል አይደል? እሺ አመሰግናለሁ። ግን እኔንም እየመጣሽ ብታግዢኝ ደስ ይለኛል። እሺ ላስብበትና እግዛለሁ። የገንዘብ ጉዳይ ከሆነ ደግሞ እኔም እጨምራለሁ። በቃ እሺ፣ ፍቅር ላዋራትና ምን እንደምትለኝ እነግርሃለሁ። በቃ እሺ አደይ። ቻው ቻው። ከዚህ ሲወጣ ነው ያየሁት። አዎ። ምን ፈልጎ ነው? ለባለፈው ጉዳይ እኮ ይቅርታ ሊጠይቀኝ መጥቷል። ሳያጠፉ ይቅርታ? ታውቂያለሽ አደይ፣ በጣም ግራ እያጋባሽ ነው። እሺ አንቺ መንፈስ ነሽ እንዴ? በሩን ቆልፌ ሄጄ ቤቱ ጋር የገባሽው? ስለምን መንፈስ ነው የምታወሪው? ለመሆኑ ስለ መንፈስ ታውቂያለሽ? አሁን ስለሱ አይመለከተኝም። እኔ ቀሚሴ ምን እያደረግሽ ነው? ይሄ ቀሚስ በጣም ነው የሚያምረው፣ እየለካሁት ነበር። ጭራሽ እየሞከርሽ ነበር? አሁን ቀሚሱን ቁጭ አድርጊና ውጪልኝ ከክፍሌ። ቆይ አንቺ አንዱ ለቀን ውጪ ስትይኝ ስወጣ ጊዜ የራስሽ ክፍል መሰለሽ እንዴ? ደሜን አታፊ ፍቅር፣ ውጪልኝ ከክፍሌ። አልወጣም። አጋጭሻለሁ። እሺ ፍቅር፣
አልወጣም። አንቺ ግን ቆይ እንዴት ሊያደርግሽ ነው? ግድ ወይ አንቺ ሊዲያ! እናንተ አንቺ ሊዲያ ምን ሆናችኋል? እናንተ ትልልቅ ሰዎች አይደላችሁ እንዴ? ምን ሆናችሁ ነው? ልብሴን እየለካች አግኝቻት እኮ ነው ዴቭ። ከላውንደሪ ቅድም ያመጣሁትን ቀሚስ በእጇ እየጨመላለቀች ነው። አሁን እኔ እንዴት ነው የምለብሰው? ዴቭ አልጋ ላይ ያለ ልብስ ለካሽ ብላ እኮ ነው የመታችኝ። ቆይ በቤቴ እንደፈለገኝ መሆን አልችልም እንዴ? ይኸውልሽ ፍቅር፣ እኛ እዚህ ቤት እስካለን ድረስ ይሄ ክፍል የኛ ነው። ደግሞ ማትስማሙ ከሆነ ለጋራ ሰላማችን ሲባል እዚህ ቤት ማትመጪ ጥሩ ነው። ይኸውልህ የእኔ ጌታ እንደዛ እኮ አይደለም። ፍቅር እባክሽ ውጪ። ማለት እያስወጣኸኝ ነው ዴቭ? አዎ ፍቅር ውጪ። ፍቅር ውጪ ተባልሽ አይደለ? ውጪ በቃ። ይኸውልህ ዴቭ እቺ ችግኝ የሆነች ልጅ ዝም በይ ጨምላቃ። ሰምኛለሽ? እኔ ይዤሽ በሄድኩ ቁጥር አንቺ ቆይ ሁልክ እንደቀበትሽ ሁሌ እንዳስቸገርሽኝ እንዳሳበድሽኝ። ታይ ትልቅ ሰው ነሽ፣ አሁን አድገሻል። በቃ በቃ በቃኝ። እኔም በጥፊ መታኝ። ለእኛ አታስቢ እናቴ፣ በደንብ እንከባከባታለሁ። እሷም የተሻላት ነው። እሺ በቃ ትንሽ ስራ ስለያዝኩኝ በኋላ እደውልልሻለሁ። እሺ ማዘር ናቸው? አዎ። ታዲያ አልተወራቸው ነበር? አይ ችግር የለውም፣ በኋላ እደውልላታለሁ። እኔ የምለው እናትሽ ለምን ወደኛ ጋር መቶ ትንሽ ጊዜ አይቆዩ? አይ ባርኮት፣ የእህቴ ሲገርመኝ ጭራሽ ነው ምናልባት። ምን ችግር አለ? እዛ ብዙ ነገር እንደማይመቻችና እዚህ ደግሞ ዘመድ እንደሌላችሁ ነግረሽኝ ነው። ቢሆንም እህቴ እዚህ ካለች ይበቃል። ትንሽ ጊዜ መቶ ቢያርፉ አሪፍ ነው። ተው እባክህ። ደግሞ አባቴ እሷ ብትመጣ ተከትሎ መቶ ችግር ነው የሚፈጠረው። ለምን? አባቴ ሄደኛ እንደሆነ ነገር የለም። እሷ ከመጣች ተከትሏት ነው የሚመጣው እዚህ። አዎ ባለፈው አባትሽ ሄደኛ እንደሆነ ነግረሽኝ። ቆይ ግን ለምንድን ነው አንቺን ወደ ሀገር ቤት መመለስ የሚፈልገው አባትሽ? እሱማ ታሪኩ ብዙ ነው። እዛ እያለሁኝ በልጅነታችን ያው የገጠር ነገር ልጅ ክለ ልጄ ምናምን የሚባል ነገር አለ እና እንደዛ ቃል የገባለት ሰው ስላለ እኔ ደግሞ እሱን አልፈልግም እና እዚህ ሰርቼ እናቴንም ለመጦር ምናምን የመጣኝ ደግሞ እዚህም ሱቅ ሲሄዱ እንኳን ስንት ተሳቀቂ ነው ደርሼ የሚመጣው። ብዙ የሚያውቃቸው ሰዎች ስላሉ አሁን ከሆነ አዩኝ እያልኩኝ በሰቀቀን ነው። በፊትም እኮ እትዬ ወደዚህ ስታመጣኝ የነበርኩበትን ቤት ደርሶበት መጥቶብኝ ነው ሊወስደኝ ሲል በቃ ያለኝ አማራጭ መውጣት ነበር። ጣፍቼ ወጥቼ ነው መንገድ ላይ እትዬ አግኝታ ወደዚህ አመጣች። ኦኬ አይ በቃ አትጨናነቂ፣ እኛ ቤተሰቦችሽ አለን። አመሰግናለሁ። ምንም ማለት እንጀራ እየጋገርሽ ነው እንደማይሆን። በቃ ስራ ላስፈታሽ። እሺ አደይ አደይ፣ አንቺ አደይ! አቤት ፍቅር። ቆይ አንቺ አደይ ብዬ ደጋግሜ ካልጠራሁሽ አሰሚኝም ማለት ነው? ውስጥ እኮ ስራ ስለሚይዝ ነው። እስቲ ቁጭ በይሽ። ቆይ ከዴቭ ጋር ምንድን ነው የምታወሩት? አረ ምንም አላወራንም። እና ሁሌ አፍላፍ ገጥማችሁ ምንድን ነው የምታወሩት? ወይ ምግብ ስሪልኝ ካለያ ክፍሌን አዝጂ፣ አንዳንዴ ደግሞ ነፍሴን እጠቢልኝ ነው የሚለው። እሱን አይደለም ያልኩሽ። ስለ ፍቅር ምንድን ነው የሚልሽ? ፍቅር ታውቂያለሽ፣ እኔ እንደዚህ አይነት ነገር አልፈልግም። ደግሞ እሱ ምንም ብሎኝ አያውቅም። እና አንቺማ ምን ትፈልጊያለሽ? እኔ ያልኩሽ እሱ ምንም አይልሽም ወይ ነው? አረ ምንም አይለኝም። ያውልሽ እኔ በዴቭ ጋር እንዳላውቅ ከዴቭ ጋር ከዚህ በኋላ አይደለም አንቺ እሱ ራሱ መጥቶ ሊያወራሽ ቢመጣ ያውልሽ ገድዬሽ እጄ ለመንግስት ነው የምሰጠው። ከዚህ በኋላ ደግም ሆኖ ክፉ ሊያወራሽ ሲመጣ አንቺ ፊት ነስተሽኝ ሂጂ አሁን ውጪ። እሺ
አተኝም እንዴ? እኔ በቃ እዛ ሶፋ ላይ ሄጄ ልተኛ። አይሆንም፣ እዚሁ ነው የምተኛው። እንዴ ምን ችግር አለው እህቴ? እዚህ ካላችሁ ድረስ እኮ ቤታችሁ ነው ብሏል ባርኮት። ቢሆንም እዚህ ነው መተኛት ያለብሽ። እኔ ባርኮት የሚለኝን እንጂ ያቺ ፍቅር የምትለውን አልሰማም። በቃ ደህና ደሪ ብርሃን። ይኸውልሽ ባርኮትም ፍቅርም ምንም አያገባቸውም። እሺ እህትሽ እኔ ነኝ። እኔ የምልሽ ነው መስማት ያለብሽ። አሁን ተኝ። ግን እኮ እስኪው መኝታውን አይበቃንም እኮ በጣም ጠባብ ነው። ብርሃኔ እዚህ ቤት እኮ እንግዳ ነሽ። እንኳን አንቺ እኔ ራሱ እንግዳ ነኝ አይደል? ስለዚህ ሰው ማስቸገር የለብንም። ደግሞ ይበቃናል። ነይ ተኝ። እሺ። ህልሞና ኑሮ በሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል እንኳን ባይችሉ ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድመው ለተመዘገቡ 20 ሰዎች እንዲሁም ደግሞ በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርገዋል። በ0908543454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት። ብርሃን እዚህ ከመጣሽ በኋላ ጥሩ ላይ ነሽ። አዎ ምንም አይደለም። አንተን የመሰለ ጥሩ ሰው አግኝቼ እድለኛ ነኝ። እኔ ጋም እንዳንቺው ነው። ደግሞ የአደይን እህት በደንብ ነው የምንከባከባት። አንተን ያገባች እድለኛ ሴት ናት። ያው እህትሽ ናት። አማችሽ መሆኔን አታውቂም እንዴ? ልንገራት እንዴ? አይ በጭራሽ አሁን ጊዜው አይደለም። አልሰማኸኝም እንዴ? አዎ ልክ ነሽ። እድለኛ ናት። እኔ ፍቅረኛ የለኝም። አንተስ? እኔ እንኳን ትንሽ ነው የምትሄደው። ዴቭ ራሴን ትንሽ አሞኛል። እስኪ ደባብሴ ተኝቼ እኮ ነበር። ትንሽ እንድትነካካኝ ነው የፈለኩት። ያን ያህል ካመመሽ ውስጥ ገብተሽ ብተኛ ይሻል? ጭንቅላቴን ማሳጅ ስደረግ ይሻለኛል። ወይ ባርኮት ልጥራው እንዴ? ዴቭ እባክህን ይሄን እንኳን እሺ በለኝ እንዴ። በጣም እያራከኝ እኮ ነው። ካልሽሽ ታውቃለህ፣ ገና እጅ ሲነካኝ የልጅነት ጊዜያችን ታወሰኝ። ያኔ ትነካኝ ነበር፣ ታቅፈኝ ነበር፣ ትስመኝ ነበር። ይኸውልሽ ፍቅር፣ የልጅነት ፍቅር እኮ የልጅነት ነው። አሁን ደግሞ አድገን ትልልቅ ሰዎች ሆነናል። ደግሞ በድሮ በሬ እኮ ያረሰ የለም። ብዙ ሰዎች እኮ በልጅነታቸው ተዋውቀው ተጋብተው አብረው እየኖሩ ነው። ይሄኛም አጋጣሚ ደግሞ እንደዛ ይመስለኛል። እንደዛ ነው ብለሽ ነው? ዴቭ አንተ እዚህ ከመጣ በኋላ ቤታችን ሙሉ ሰላም ሆኗል። ይኸውልሽ ፍቅር፣ በቃ ውስጥ ገብተሽ ብትኝ ይሻልሻል። እኔም ልነሳሽ። ያ ፍቅር አንጥፍ ይልሻል። ተኝበት። እሺ ፍቅር፣ በጣም ነው የማመሰግነው። እኔ እኮ በጣም ጠቦን ነበር። አደይም ስነግራት አልሰማም አለች። እዚህ እንኳን ከተኛ ይበቃኛል። እና ምን እየሆንሽ ነው? ተኝበት አላልሽኝም ብልሽ እስካዲያ አንቺ ነሽ እኔ መኝታ ላይ የምተኛው እንዴ? ምን ችግር አለው ፍቅር? ምን ችግር አለው ትኛለሽ? አንቺ እኔ መኝታ ላይ ትተኛለሽ? እላይ እኮ በጣም ስለጠበበን እኮ ነው። እንዴ ይሄን ያህል የተናነቅ ነው ማለት ነው? ብርሃን ፍቅር ምንድን ነው? አይሻት አይደልች ወራዳትሽ እኔ መኝታ ላይ ተኝታ። ብርሃን ቆይ ምልሽ ነገር አሰሚ ማለት ነው? የሰው አልጋ ላይ የምትሰሪያለሽ? የምትልሽን ነገር ሁሉ እሺ ቢያተናልሽኝም እና ብልሽስ አልጋዋ ላይ ተኝ ብዬሻለሁ። እሷ ናት እኮ አንጥፌ ያለችኝ። አንጥፌ ጨርሻለሁ ስላት ተኝበት አለችኝ። ትእዛዟን ፈጸምኩ። ተኝበት ብልሽስ አንቺ እኔ መኝታ ላይ ልትተኝ? በቃ ፍቅር ከዚህ በላይ እህቴን አትናገሪያት። ብርሃን ተነሽ፣ እዛኛው ክፍል ተኝ። አይበቃንም እኮ ላይ ሂጂ አልኩሽ ብርሃን።
አንቺ ግን ከመቼ ጀምሮ ነው እኔ እንደዚህ ማናገር የጀመርሽው? ይቅርታ ፍቅር፣ ይቅርታ ምናምን አትበይ። ይኸውልሽ ከዚህ በኋላ በእህቴ ከመጣሽ ከዚህም በላይ ነው እሺ የምሆነው። በፊት እኔ እንደምታሰቃይኝ ከኔ ፊት እሷ እንድትናገሪያት አልፈልግም። እሺ ምን አልሽ?